በ1950ዎቹ ምድር በሁለተኛው የዓለም ጦርነት ያስተናገደችው ጉዳት ጋብ ሳይልላት በሩቅ ምስራቅ ሌላ የጥፋት እሳት ተቀጣጠለ። ደቡብ ኮሪያ በኃያላን የኮሙኒስት ጦር ማዕበል ተዋጠች። የተባበሩት መንግስታት ድርጅት በድንጋጤ ራደ። ጥሪው ለዓለም ሁሉ ተላለፈ። ማን ይደርስላቸዋል የሚል ጩኸት አስተጋባ። በዚያ የጭንቀት ሰዓት ከአፍሪካ እምብርት አንድ ድምፅ ተሰማ። ኢትዮጵያ ገና የፋሽስትን ወረራ በአደባባይ የተዋጋችው በሊግ ኦፍ ኔሽንስ ክህደት የቆሰለችው ሀገር ፊቷን አላዞረችም። ለምን? ምክንያቱም ኢትዮጵያ የጋራ ደህንነት መርህ በተግባር ካልዋለ ዓለም ሰላም አታገኝም ብላ ታምን ነበር። እነዚህ ጀግኖች ወደማያውቁት፣ ቋንቋውን ወደማይረዱት፣ ውርጩ ወደሚባላው የኮሪያ ምድር ሲተሙ ምን እንደሚጠብቃቸው የሚያውቁት ነገር አልነበረም። እዚያ በኮሪያ አስፈሪ ምሽጎች ውስጥ የቃኘው ጦር የገጠመው ጠላትን ብቻ አልነበረም፣ አጥንት የሚሰነጥቀውን የሳይቤሪያን ብርድ ጭምር እንጂ። ነገር ግን በደም ስራቸው ውስጥ የሚፈሰው የአድዋ ጀግኖች ደም አልቀዘቀዘም ነበር። አሁን ታሪክን ያስገረመውና እስከ ዛሬም ድረስ ሚስጥሩ ያልተፈታው ድንቅ ክስተት ይፋ ሆነ። የቃኘው ጦር የማይታጠፍና የማይሰበር ሕግ ነበረው። አንድም ኢትዮጵያዊ ለጠላት እጁን አይሰጥም። አንድም የቆሰለ ወይም የሞተ ወንድም በጠላት እጅ አይተውም። አስቡት፣ በተካሄዱት 253 ታላላቅ ውጊያዎች መሃል በሺዎች የሚቆጠሩ የጠላት ወታደሮች ከበባ ያረጉባቸው፣ የቃኘው ጦር አባላት ግን የቆሰለውን እየደገፉ የሞተውን አስክሬን እየተሸከሙ ወደ ኋላ ይመለሱ ነበር። በኮሪያ ጦርነት ታሪክ አንድም ኢትዮጵያዊ ወታደር በምርኮኝነት አልተያዘም። የቃኘው ታማኝነት ከሞት በላይ እየበረታ ነበርና። ጦርነቱ ፍጻሜው ሳይታወቅ ቀጠለ። ምሽጎቹ በደም ታጠቡ። ጠላት በቁጥር ከ10 እጥፍ በላይ ሆኖ የመጣባቸው ታዋቂው የፖርክ ቾፕ ሂል ውጊያ አሜሪካውያንና አጋሮች ተስፋ በቆረጡበት በዚያ አስጨናቂ ሰዓት የቃኘው ጦር ግን ጦርነቱን ተያያዘው። የፊት ለፊት የካራ ውጊያ ፍርሃት የሌለባቸው የአንበሳ ልጆች ጠላት በጥቁሮቹ እሳት መቋቋም አቅቶት ምሽጉን ጥሎ ፈረጠጠ። ቀጥሎም ኦልድ ባልዲ፣ ከዚያም ተራራ ቁጥር 702 ቃኘው የገባበት ጦር ሜዳ ሁሉ በድል ተጠናቀቀ። የአሜሪካ የጦር አዛዦች በግርምት ራሳቸውን እየነቀነቁ እነዚህ ሰዎች ከሰው በላይ ናቸው አሉ። በኮሪያ ምድር 122 የኢትዮጵያ ልጆች ሕይወታቸውን ሰውተዋል። 536ቱ ቆስለዋል። እነሱ የሞቱት ግን ለራሳቸው ሀገር አልነበረም፣ ለማያውቁት ሕዝብ፣ ለዓለም ሰላምና ለነጻነት ነበር። ዛሬ ደቡብ ኮሪያ ከዓለም የበለጸጉና በቴክኖሎጂ የረቀቁ ሀገራት ተርታ ስትሰለፍ መሰረቱ በዚያ ውርጭ ምድር የፈሰሰው የኢትዮጵያውያን ጀግኖች ደም ነው። ኢትዮጵያዊነት ማለት ይህ ነው። ከራስ አልፎ ለዓለም መትረፍ፣ ለዓለም ሰላም ውድ ሕይወትን አሳልፎ መስጠት። የታማኝነት የጽናትና የላቀ ጀግንነት ተምሳሌት ለሆናችሁት የቃኘው ጦር አባላት ዓለም ለዘላለም እጅ ትነሳችኋለች።